ራሳቸውን የሚጠብቁና የሚንከባከቡ ሴቶች ያጨበጨቡለት ትሪትመንት። እነዚህን 3 ግብአቶች ተጠቅሜ የሚያምርና ቆንጆ ለፀጉሬ የምቀባው ከመታጠቤ በፊት አዘጋጃለሁ ማለት ነው። ሁላችሁም ሞክሩት። ምክንያቱም በየቤታችን የምናገኘው ግብአት ስለሆነ ፀጉራችን እንዳይጎዳ ስንታጠበው ሻምፖ ኮንዲሽነሩ እንዳይጎዳን ያደርጋል። ሲቀጥል ደግሞ አናታችን ውስጥ ብዙ ማግኘት የሚገባቸው ቪታሚኖች አሉ። በተለይ በውጭ ዓለም የምንኖር ሰዎች ቅቤ በደንብ አናገኝም እና በዚህ መልኩ ማሳጅ ካደረግነው ፀጉራችን በደንብ ያማረና የለሰለሰ ቆንጆ ውበት ያለው ፀጉር እናገኛለን። ፀጉራችን እንዲዳብር ያደርግልናል ማለት ነው። ጋይስ እንግዲህ እዚህ ጋር ዮገርት ጨምሬያለሁ ማለት ነው። በመቀጠል ዘይቱን ጨምርበታለሁ። እናንተ የምትፈልጉትን አይነት ዘይት መጨመር ትችላላችሁ። ከዛ በመቀጠል እንቁላሎቹን ነው የሚሆነው። በመጀመሪያ ይሄንን በደንብ አድርጌ ሚክስ አደርገዋለሁ ማለት ነው። እንዲዋሃድልኝ ጥሩ ውህድ እንዲሆንልኝ ዘይቱ ከዮገርቱ ጋር በደንብ መቀላቀል አለበት። እንደዚህ አድርጌ ምናልባት ካሜራው ለመያዝ አልተመቸኝም። በደንብ ቀላቅለዋለሁ ማለት ነው። ዘይት መጨመር ካለብኝ እጨምራለሁ ማለት ነው። ዘይት ያስፈልገኛል። እናንተ የምትፈልጉትን ያክል፣ እኔ ለአንድ ቀን ነው የምፈልገው። በየቀኑ መስራት ትችላላችሁ በምትታጠቡበት ሰዓት ማለት ነው። ይሄ ተሰርቶ የሚቀመጥ ስላልሆነ የምትፈልጉትን የፀጉራችሁን መጠን መገመት ትችላላችሁ ማለት ነው። ከዛን እንቁላሌን ጨምራለሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቃልዬ ቤተሰቦች እንዴት ናችሁልኝ? እንግዲህ ለካሜራው ጥራት በጣም ይቅርታ፣ በአንድ እጄ ይዤ ስለምሰራ አልተመቸኝም። ውህዴን እንደዚህ አድርጌ አዘጋጅቼ ጨርሻለሁ ማለት ነው። በመጀመሪያ ልብሳችሁ እንዳይበከል ውህዱ ወደታች እንደዚህ ፀጉራችን ስናሻው እንዳይበክለን ልብሳችን ኪስ እጠቀማለሁ ማለት ነው። ፌስታል መጨመር ትችላላችሁ። ከታች ደልድሉ። እኔ እንደዚህ አድርጌ ነው የምጠቀመው፣ ምክንያቱም መጨረሻ ላይ ልብሴ ንጹህ ሆኖ አገኘዋለሁ ማለት ነው። ወደ ቪዲዮ ስመጣላችሁ እንደዚህ አድርጌ በምታዩት መልኩ እየቀነስኩኝ ማለት ነው ፀጉሬን ማሳጅ አረገዋለሁኝ። ቆዳዬን እንዲሁም ጫፍጫፉን በደንብ አድርጌ አሸዋለሁ ማለት ነው። እንደዚህ አድርጌ በደንብ እየከፋፈልኩኝ ቆንጆ አድርጌ አሸዋለሁ። እንግዲህ ከሚሰጠን ጥቅም ውስጥ ከመታጠባችን በፊት እንደዚህ ትሪትመንት ስናረገው ፀጉራችን የመረጋገፍ የመነቃቀል እንዲሁም ማበጠሪያ ላይ አይታችሁ ከሆነ ፀጉራችን ስናበጥረው የሚወልቅ ፀጉር አለ ማለት ነው። እሱን እንዲከላከልልን ያረጋል። በመቀጠል ደግሞ እድገቱን እንዲጨምርልን ያረገናል። ምክንያቱም ቅቤ አናገኝም። ኮንዲሽነር እና ሻምፖ ኬሚካል ስላለው ፀጉራችን አይጎዳውም ማለት ነው። የእድገት መጠኑ እየጨመረ ይሄዳል። በጣም ነው ደስ የሚለው ብታዩ። ቅዝቃዜው በጣም ቆንጆ ነው። ሁላችሁም ሞክሩትና ለውጡን ትነግሩኛላችሁ ማለት ነው። እኔንም አበረታቱኝ። ሀሳብ አስተያየታችሁን እፈልጋለሁ። ሀሳብ ስጡኝ፣ እንዲሁም አበረታቱኝ ማለት ነው። ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ፍቅራችሁን ማየት ፈልጋለሁ። ቪዲዮዎቹን ሼር ማድረገው እኔ ከተጠቀምኩበት ለውጥ ካየሁበት ለእናንተ ደግሞ ይጠቅማል ብዬ ነው የማመጣው። በራሴ ላይ እየሞከርኩ ነው። ምንም አይነት ጉዳት እንደሌለው ለማሳየት ነገሮችን በራሴ ላይ እየሞከርኩ ነው የማመጣው ማለት ነው። ስለዚህ አበረታቱኝ እላችኋለሁ ውዶችዬ። እና በዚህ መልኩ ቆንጆ አድርጌ ትሪትመንት እያደረኩት ነው ማለት ነው። እዩት፣ ፀጉሬ ለውጥ አለው። ከመጀመሪያው ጀምሮ አስገባላችኋለሁኝ መጀመሪያ ላይ እንዴት እንደነበርና አሁን ደግሞ ይህን ትሪትመንት ስቀባ ምን ያክል ለውጥ እንዳለው በፎቶ አሳያችኋለሁ። እዚህ ጋር እንግዲህ በምስሉ ላይ እንደምታዩት የኔ ፀጉር እንደዚህ ነበረ። በጣም አጭር ነው። ለማስያዝ ራሱ አይመቸኝም ነበር የሚገርማችሁ። እና ይህንን ውህድ ከተጠቀምኩ ጀምሮ እርዝመቱንም ብዛቱንም ጥሩ ለውጥ ነው ያየሁት። አሁን ደግሞ ያለውን ፀጉሬ በፎቶ አሳያችኋለሁ ማለት ነው። ይሄን ትሪትመንት ታጥቤው ውሃ ላይ እንዳለ ሳይደርቅ አሳያችኋለሁ ማለት ነው። ይሄ እንግዲህ ጋይስ በምስሉ ላይ የምታዩት ይህንን ውህድ ከተጠቀምኩ ጀምሮ ያመጣሁት ለውጥ ነው ማለት ነው። በጣም የፋፋ ያማረ ወዛም ፀጉር ነው ያገኘሁት እና በጣም ነው ደስ ያለኝ። ቻሌንጁን እናንተም ተቀላቀሉ፣ አብራችሁን
ፀጉራችን እናሳድግ እላለሁ። ምክንያቱም ብዙ ብሮችን አውጥተን ብዙ ኬሚካል ያላቸው ነገሮች ከምንጠቀም ቤታችን ውስጥ በምናገኛቸው በተፈጥሯዊ ነገሮች ምንም አይነት ኬሚካል የማያመጡብን ነገሮች በእነሱ ፀጉራችን ውበታችን ብንጠብቅ አሪፍ ነው። ደግሞ ለሴት ልጅ ፀጉር ነው ውበቷ ይባላል አይደለ? ማኒር ምናምን ከምንሰራ ብዙ ብር ከምናወጣ ፀጉራችንን የተፈጥሮ ውበታችን ብንጠብቅ በጣም ጥሩ ነው። ሁለተኛ ነገር ደግሞ ለቆዳችን ተስማሚ አይደሉም። ብዙ ካንሰር በሽታዎች እየመጡ ነው። የታሸጉ ለአመታት እንዳይበላሹ የሚደረጉ ናቸው። እንግዲህ ኮንዲሽነር፣ ዘይት ምናምን ውጭ ላይ የምንገዛቸው ነገሮች አጠቃላይ ለብዙ ጊዜ እንዳይበላሹ የሚደረጉ ነገሮች ናቸው። ስለዚህ ሴቶችዬ በቤታችን እንደዚህ እያደረግን እያዘጋጀን እንጠቀም እላለሁ። አሁን ከተቀባሁት በኋላ በደንብ ዙሪያውን ማሳጅ አደርገዋለሁ ማለት ነው እንዲዳረስልኝ። ከተቀባችሁ በኋላ ማሳጅ እስከ 5 ደቂቃ እንትን ማለት አለባችሁ። ማሳጅ ውስጥ ጭንቅላታችን ውስጥ እንዲገባ የተደፈኑ ቆሻሻዎች ይከፈታሉ ማለት ነው እና ወደ ውስጥ ግብአቱ ይገባል። የደረቀው አናታችን በዚህ መልኩ ይረሳል ማለት ነው። እንግዲህ እኔ እንደዚህ አድርጌ በደንብ አድርጌ ማሳጅ አድርጌዋለሁ ማለት ነው። እንዴት ደስ እንደሚል አትጠይቁኝ። የእውነት እኔ ድሮ በእናቴ አጡሬ ነበረ ቅቤ ተቀቢ ስትለኝ አልቀባም እያልኩኝ ያመለጥኩበት የፈረጠጥኩበት ጊዜ ይቆጨኛል ዛሬ ባለማወቅ ማለት ነው። እና ዛሬ ላይ ያው ቅቤ አላገኝም። እንግዲህ ግን ቅቤን የሚተካልኝ በዚህ መልኩ እርጎ ነው እንደምታውቁት። እንቁላልም ብዙ ቪታሚኖችን የያዘ ነው። እነሱን በመጠቀም ግን ፀጉሬን ከመበላሸት እና ከመርገፍ እየታደግኩት ነው። እናንተም ታደጉት እላለሁኝ። እንግዲህ በዚህ መልኩ በደንብ አድርጌ ዙሪያውን ማሳጅ እያረኩት ነው ማለት ነው። እንደዚህ አድርጋችሁ በደንብ ማሳጅ ካረጋችሁት በኋላ እስከፈለጋችሁ ሰዓት፣ እኔ 1 ሰዓት ነው ያቆየሁት ስራዬን እየሰራሁ። እንደዚህ አድርጋችሁ ሽፍን አድርጋችሁ ትታጠቡታላችሁ ማለት ነው። ስለምታበረታቱኝ ከልቤ ነው የማመሰግነው። ላይክ እና ሰብስክራይብ እያደረጋችሁ በድጋሚ አበረታቱኝ ይላለሁ። ሌላ ደግሞ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ስር አስቀምጡልኝ። በእኔ ላይ ለውጥ ያገኘሁበትን ቆንጆ ቪዲዮ ይዤላችሁ እመጣለሁ። መልካም ጊዜ ይላለሁኝ። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ።